ጤና ይስጥልን ክቡራንና ክቡራት የኢቢን ቻናል ሰዎች ሰበር ዜናዎችን ይዘን መጥተናል። በቅድሚያም አርዕስተ ዜናዎች። ከትግራይ ክልል የመጡ ተማሪዎችን አስፈላጊው በጀት እንዲመጣ ተደርጎ ተማሪዎች በግቢው እንዲቆዩ ተደርጓል ብሏል የአዲስ አበባ ዩኒቨርሲቲ ፕሬዝዳንት። በኡጋንዳ የተከሰተው ድርቅ ባስከተለው ረሃብ ቢያንስ 16 ሰዎች ሞቱ። ኢራን በድጋሚ ሆርሙዝ ወሽመጥን ስትዘጋ አሜሪካ ቴሄራን ላይ አዲስ ዙር ጥቃት ከፈተችም። ቻይና በአንድ ሳምንት ውስጥ ለሁለተኛ ዙር ታይፈን በተባለ አውሎ ነፋስ ተመታች። በዚህም ወደ 2 ሚሊዮን የሚጠጉ ሰዎች ተፈናቀሉ። እነዚህና ሌሎች ተጨማሪ መረጃዎችን ከሀገር ውስጥና ከውጪ አሰናድተናል። ይከታተሉን። ታማኝነት ላለውና ለፈጣን መረጃ ኢቢኤን ዜናን ምርጫው ያድርጉ። ጌታዬ ቃልማን ደፍሮት ነኝ። ኢቢኤን የዜና ቻናልን ሰብስክራይብ ማድረግዎን አይርሱ። ትኩስ መረጃዎች ቶሎ እንዲደርሱ የደወል ምልክቱን ይጫኑ። ከትግራይ ክልል የመጡ ተማሪዎችን አስፈላጊው በጀት እንዲመጣ ተደርጎ ተማሪዎች በግቢው እንዲቆዩ ተደርጓል ብሏል የአዲስ አበባ ዩኒቨርሲቲ ፕሬዝዳንት። በአዲስ አበባ ዩኒቨርሲቲ ትምህርታቸውን በመከታተል ላይ የሚገኙ ከትግራይ ክልል የመጡ ተማሪዎች በክልሉ አለ ባሉት አስገዳጅ የውትድርና ምልመላ እና የጸጥታ ስጋት ምክንያት ወደ ቤተሰቦቻቸው መመለስ እንደማይችሉ ገልጸው የዩኒቨርሲቲው አስተዳደር የክረምት ማደሪያ ወይም ዶርሚተሪ እንዲፈቅድላቸው በቲግቫ ኢትዮጵያ በኩል ጥሪ ማቅረባቸው ይታወሳል። ተማሪዎቹ ለቲግቫ ኢትዮጵያ በላኩት አቤቱታቸው ወደ ክልሉ መመለሳቸው ከአካላዊ ደህንነት ስጋት ባለፈ የጀመሩትን የከፍተኛ ትምህርት ጉዞ ሙሉ በሙሉ ሊያቋርጥባቸው እንደሚችል መግለጻቸው ይታወሳል። ቲግቫ ኢትዮጵያ ተማሪዎቹ በግቢ ውስጥ ክረምቱን እንዲያልፉ የተፈቀደላቸው መሆኑን ከተማሪዎቹ ሰምቷል። ተማሪዎች ያቀረቡትን ቅሬታ ተከትሎ እስከሚቀጥለው የትምህርት ዓመት ድረስ አስፈላጊውን የምግብና የዶርም አገልግሎት እያገኙ በግቢው እንዲቆዩ የተፈቀደላቸው መሆኑን ገልጸውልናል። የአዲስ አበባ ዩኒቨርሲቲ የኮሚኒኬሽን ዳይሬክተር ዶክተር ኤልያስ ወርቁ ይህንኑ ለቲግቫ ኢትዮጵያ አረጋግጧል። ዳይሬክተሩ አስፈላጊው በጀት እንዲመጣ ተደርጎ ተማሪዎቹ በግቢ እንዲቆዩ ተደርገዋል ነው ያሉት። የአዲስ አበባ ዩኒቨርሲቲ አካዳሚክ ምክትል ዳይሬክተር ዶክተር ጄሉ ኡመር ተማሪዎች በግቢ ያሉ መሆናቸውን አረጋግጦ ላቀረቡት ቅሬታ ምላሽ የተሰጠ መሆኑን በማረጋገጥ አስፈላጊ ነገሮች እየተደረጉ ይቆያሉ ሲሉ ገልጸዋል። በኡጋንዳ የተከሰተው ድርቅ ባስከተለው ረሃብ ቢያንስ 16 ሰዎች ሞቱም። በኡጋንዳ ሰሜናዊ ምስራቅ ግዛት ካርሞጃ በተከሰተ ድርቅ ምክንያት ባለፉት ሳምንታት ውስጥ ቢያንስ 16 ሰዎች በረሃብ መሞታቸውን የሀገሪቱ መንግስት አስታወቀ። በአካባቢው ሰብል ከሚዘራበት ከሚያዝያ ወር መጀመሪያ አንስቶ ዝናብ ባለመዝነቡ ወይም በቂ ዝናብ ባለማግኘታቸው ሰብላቸው እንደወደመባቸው አርሶ አደሮቹ ተናግረዋል። ባለሙያዎች በአካባቢው ለሚከሰተው ተደጋጋሚ ድርቅ፣ የአየር ንብረት ለውጥ፣ በቂ ዝናብ አለመኖር እና የደን መጨፍጨፍ፣ ከመጠን በላይ ደጋግሞ ማረስ እና የሰብል ተባዮችን በምክንያትነት ጠቅሰዋል። እነዚህ ተደጋግሞ የአካባቢውን ማህበረሰብ ለከፋ ረሃብ አጋልጠውታል ብለዋል። ጠቅላይ ሚኒስትር ሮቢና ናባንጃ እንዳሉት የተከሰተው ድርቅ በሺዎች የሚቆጠሩ ቤተሰቦችን ያለ ምግብ አስቀርቷል። በመሆኑም ቢሮአቸው ለድርቅ ለተጎዱ አካባቢዎች የሚውል ተጨማሪ የምግብ ግዢን ለማጽደቅ ሰኞ ለካቢኔው እንደሚያቀርብ ጠቅላይ ሚኒስትሯ ተናግረዋል። እስከዚያ ድረስም መንግስት የአስቸኳይ ጊዜ እርዳታ እያከፋፈለ እንደሆነም ገልጿል። በቆሎ፣ ማሽላ እና የአኩሪ አተር በብዛት የሚመረቱባቸው አካባቢዎች በድርቅ ክፉኛ የተጎዱ ሲሆን ከፍተኛ ምርት የማግኘት ተስፋን አጨልሟል። ባለሙያዎች በተሻለ የአየር ትንበያ፣ የመስኖ ግንባታና ድርቅን በሚቋቋሙ ሰብሎች ላይ እንዲሰራ ጥሪ አቅርበዋል። የኡጋንዳ ክፍል በረሃማ የሆነው ሰሜና እንደ አውሮፓውያኑ 2022 በሰሜን ምስራቅ ኡጋንዳ ከ2200 በላይ ሰዎች በረሃብና ከረሃብ ጋር ተያያዥ በሆኑ በሽታዎች መሞታቸውን የሰብአዊ መብት ተቋም ሪፖርት አመልክቷል። ይህን ተከትሎ በወቅቱ የውጭ ጉዳይ ሚኒስትር የነበሩት ሄንሪ ኦክሎ ኡሪም ኡጋንዳ ተስማሚ የሆነ አየር ንብረት እና ለም መሬት አላት፣ ስለዚህም ሰዎች የራሳቸውን ምግብ ማምረት ይገባቸዋል፣ እንዲሁም በረሃብ የሞቱ ሰዎችን ሞኞች ካሉ በኋላ ቁጣ ተቀስቅሶ ነበረም። የቀድሞ ውጭ ጉዳይ ሚኒስተሩ በኡጋንዳ በረሃብ የሞቱ ሰዎች ሞኞች ብቻ ናቸው፣ ትክክለኛ ሞኞች ስሉ ነበር በወቅቱ ለሀገሪቱ መገናኛ ብዙሃን የተናገሩት። ጠንክራችሁ ከሰራችሁ በኡጋንዳ መሬት አለ። የአየር ንብረት ለውጥ ቢኖርም አየሩ ተስማሚ ነው። ጠዋት ተነስታችሁ ለማረስ ለመዝራትና ለመንከባከብ ጥረት ካደረጋችሁ እንዴት ምግብ ለማግኘት ይሳናቸዋል ብለዋል። በወቅቱ በሰሜን ምስራቃዊ የሀገሪቷ ክፍል በተከሰተው ድርቅ ሳቢያ ከሞቱት በተጨማሪ ለከፋ ረሃብ የተዳረጉ ግማሽ ሚሊዮን የሚሆኑ ሰዎች መፈናቀላቸውን የኡጋንዳ የሰብአዊ መብት ኮሚሽን መግለጹ ይታወሳል። ኢራን በድጋሚ ሆርሙዝ ወሽመጥን ስትዘጋ አሜሪካ ቴሄራን ላይ አዲስ ዙር ጥቃት ከፈተች።
ኢራን በሆርሙዝ ወሽመጥ የሚያልፉ መርከቦችን መምታቷን ተከትሎ አሜሪካ ቴህራን ላይ አዲስ ዙር ጥቃት ከፈተች። የኢራን ኢስላማዊ አብዮታዊ ዘብ ቀጣይ መግለጫ እስከሚሰጥ ድረስ ወሳኙ የባህር መተላለፊያ ሆርሙዝ ተዘግቶ እንደሚቆይ አስታውቋል። ለአሜሪካ ጥቃትም ከባድ ምላሽ እንደሚሰጥ መግለጹን የኢራን መንግስት መገናኛ ብዙሃን ዘግበዋል። አብዮታዊ ዘቡ ዋሽንግተን ጥቃት በፈጸመች በሰዓታት ልዩነት በዮርዳኖስ የሚገኝ የአሜሪካ ጦር ሰፈር መምታቱን ገልጿል። የተባበሩት አረብ ኤምሬቶች፣ ኳታር፣ ኩዌት እና ባህሬን በበኩላቸው ከኢራን የተተኮሱ ሚሳኤሎችና ድሮኖችን ምላሽ እየሰጡ መሆኑን አስታውቀዋል። ጋብ ብሎ የነበረው የሁለቱ ሀገራት ጦርነት በድጋሚ የተቀሰቀሰው በዚህ ሳምንት መጀመሪያ በ3 ነዳጅ የጫነ የንግድ መርከቦች ላይ ጥቃት ከደረሰ በኋላ ነው። ለዚህም ጥቃት ምላሽ የሰጠችው አሜሪካ ኢራን ከደበደበች በኋላ የጥቃት ልውውጡ አጋሽቷል። የአሜሪካ ማዕከላዊ ዕዝ ባወጣው መግለጫ በዚህ ሳምንት 3ኛ ዙር ጥቃት የከፈተው የኢራን አብዮታዊ ዘብ የቆርቦ ሰንደቅ ዓላማ ያውለበለበ በሆርሙዝ ወሽመጥ ይጓዝ የነበረን መርከብ በግልጽ ስላቀቃ እንደሆነ ገልጿል። ኤምጄኤፍሲ ጋላክሲ የተባለው መርከብ የሞተር ክፍሉ ላይ በደረሰው ከፍተኛ ጉዳት የተነሳ ጉዞን መቀጠል እንዳልቻለ ማዕከላዊ ዕዝ አስታውቃል። አንድ ሲቪል የመርከብ ሰራተኛ መጥፋቱም ተገልጿል። እንደ ዕዙ ገለጻ ኢራን ላይ በተፈጸመው ጥቃት የሚሳኤልና ድሮን ሰፈሮች፣ የኮሚኒኬሽን ኔትወርኮች እንዲሁም የባህር ኃይል የክትትል ስፍራዎች ጨምሮ 140 የቴህራን ወታደራዊ ኢላማዎች ተመተዋል። የኢራን አብዮታዊ ዘብ በበኩሉ የአሜሪካ ጥቃት ደቡባዊ የባህር ዳርቻ ላይ የሚገኙ በርካታ የባህር ዳርቻ የጦር ሰፈሮችና የቴሌኮሙኒኬሽን ማማዎችን ኢላማ ማድረጉን አስታውቋል። ለዚህ ጥቃት በተሰጠው የመጀመሪያ ዙር ምላሽ ዮርዳኖስ ውስጥ የሚገኘው ፕሪንስ ሐሰን የአየር ጦር ሰፈር እንዲሁም ሌሎች ኢላማዎችን መምታቱን ገልጿል። እንደ ኢራን ገለጻ በጥቃቱ የጦር ሰፈሩ የእዝና የቁጥጥር ማዕከል እንዲሁም የMQ-9 ድሮን ማቆሚያዎች ወድመዋል። ከዚህ አስቀድሞ ኢራን የሆርሙዝ ወሽመጥን መዝጋቷን የሀገሪቱ መንግስት መገናኛ ብዙሃን ዘግበዋል። ዘገባዎቹ እንደሚያስረዱት መተላለፊያው የተዘጋው የኢራን ጦር ባልተፈቀደ መስመር ለመጓዝ በሞከረ መርከብ ላይ ክሩዝ ሚሳኤል ካስፎነጨፈ በኋላ ነው። እንደ አብዮታዊ ዘብ ገለጻ መርከቡ የተሰጡትን ትዕዛዞች በተደጋጋሚ ችላ በማለቱ በማስጠንቀቂያ ተኩስ እንዲመታና እንዲቆም ተደርጓል። ሆርሙዝ በመዘጋቱ ምክንያት ለሚፈጸም ማንኛውም የአሜሪካ ጥቃት የሚሰጠው ምላሽ ከባድ እንደሚሆንና በቀጠናው የሚገኙ አዲስ የጦር ስፍራ ኢላማዎች እንደሚደረጉ አስጠንቅቆ ነበር። ቻይና በአንድ ሳምንት ውስጥ ለሁለተኛ ዙር ታይፈን በተባለ አውሎ ነፋስ ተመታች። በዚህም ወደ 2 ሚሊዮን የሚጠጉ ሰዎች ተፈናቀሉ። ኃይለኛው ታይፈን ባቢ በቻይና የመሬት ንክኪ ያደረገ ሲሆን በአንድ ሳምንት ውስጥ አገሪቱን የመታ ሁለተኛ ታይፈን ሆኗል። አውሎ ነፋሱ በሚያልፉባቸው አካባቢዎች ከ1.7 ሚሊዮን በላይ ሰዎች ተፈናቅለዋል። ስፋቱ 1 ኪሎ ሜትር ወይንም 620 ማይልስ የሆነው ታይፈን ባቢ ይህም ከፈረንሳይ ስፋት ጋር የሚመጣጠን ነው። ቅዳሜ ምሽት በቻይና የባህር ዳርቻ ታይዡ የመጀመሪያ የመሬት ንክኪ አድርጓል። ከዛም ኢኮሌት አካባቢ በዌንዡ ሁለተኛ ጊዜ መሬት ነክቷል። ታይፈኑ በመጀመሪያ በሩቅ የጃፓን ደሴቶች ላይ ከባድ ጉዳት ካደረሰ በኋላ በሰሜናዊ ጫፍ አጠገብ ሲያልፍ በታይዋን ከባድ ዝናብ አስከትሏል። ከዚህ ቀደም በፊሊፒንስ አውሎ ነፋሱ ባስከተለው የመሬት መደርመስ ቢያንስ 17 ሰዎች ሕይወታቸውን አጥተዋል። ምንም እንኳን ታይፈኑ ወደ ኃይለኛ ሞቃታማ ማዕበል ወይንም ሴቨር ትሮፒካል ስቶርም ደረጃ ቢወርድም በዝናብ ደመናዎች ውስጥ በሚገኘው ከፍተኛ እርጥበት ምክንያት አሁንም አደገኛ መሆኑ ተገልጿል። አውሎ ነፋሱ ወደ ሰሜን ምዕራብ እየተንቀሳቀሰ ሲሄድ ኃይሉ ቀስ በቀስ እንደሚቀንስ ትንበያ ተሰጥቷል። የቻይና መንግስታዊ መገናኛ ብዙሃን እንደዘገቡት እሁድ ጠዋት የታይፈኑ ማዕከል በዢንያንግ ግዛት ወደሚገኘው ሃንዡ ከተማ ደርሷል። ትንበያ ሰጪዎቹ እንዳሉት ሰኞ ወደ ምስራቃዊ ኢንሆ ግዛት፣ ማክሰኞ ደግሞ በሻንዶንግ ባህር ገብ በኩል ወደ ሰሜናዊ ቢጫ ባህር ወይም የሎ ሲ ያመራል ተብሏል። በሴንዶንግ ግዛት ብቻ 1.7 ሚሊዮን በላይ ሰዎች ተፈናቅሏል። በአጎራባች ግዛቶችን በሺዎች የሚቆጠሩ ሰዎች ከአደጋ ለመዳን ተወስደዋል። በሺንያንግ ትምህርት ቤቶች ተዘግተዋል። ስራዎችና ከቤት ውጭ የሚከናወኑ እንቅስቃሴዎች ተቋርጠዋል። ከ400 በላይ በረራዎችና በርካታ የባቡር ጉዞዎችን ተሰርዘዋል። 10 ሚሊዮን የሚጠጉ ህዝብ ያላት ጓንጁ ከተማ በታይፈኑ መስመር ቅርብ በመሆኗ ባለስልጣናት በመቶ ሺዎች የሚቆጠሩ ሰዎችን አፈናቅለዋል። የከተማ ነዋሪ ሊሊ ያንጂንግ ለሮይተርስ እንዳሉት የጣሪያ ንጣፎችና የዛፍ ቅርንጫፎች ሲወድቁ እንሰማ ነበር። እርግጥ ነው በጣም ፈርተናል ብለዋል።
ባለስልጣናት እንደገለጹት በቤጂንግ 100,000 ሰዎች ከአደጋ ለመዳን እንዲፈናቀሉ ታዝዟል። ባቪ በመጀመሪያ እስከ 290 ኪሎ ሜትር በሰዓት ወይንም 180 ማይልስ የሚደርስ ንፋስ ያለው ሱፐር ታይፈን ሆኖ በጓም እና በሰሜናዊ ማሪያና ደሴቶች ላይ ጉዳት አድርሷል። ከዛም ኃይሉ ወደ 144 ኪሎ ሜትር በሰዓት ሲቀንስ በጃፓን ሻክማ ደሴቶች ላይ ደርሷል። ቢያንስ 5 ሰዎች ቆስለዋል። በሺዎች የሚቆጠሩ ሰዎችን ከኤሌክትሪክ አገልግሎት ውጪ ሆነዋል። ታይዋን በቀጥታ ባይመታም ከባድ ዝናብ በመጣሉ ምክንያት በሺዎች የሚቆጠሩ ሰዎች ከመኖራቸው ተፈናቅለዋል። እንዲሁም የመሬት መደርመስ ስጋት ፈጥሯል። እስካሁንም በጃፓንም ሆነ በታይዋን ሞተ አልተመዘገበም። የታይዋን ባለስልጣናት ባቪ እስከ 1 ሜትር ወይም 31 ኢንች የሚደርስ ዝናብ ሲያመጣ በአካባቢው በርካታ በረራዎች ተሰርዘዋል። ትምህርት ቤቶችን ትምህርት አቋርጠዋል። ነዋሪዎችም ለአደጋ በመዘጋጀት ሸቀጦችን በብዛት በመግዛታቸው የሱፐር ማርኬቶች መደርደሪያዎች ባዶ ሆነዋል። በደቡባዊ ቻይና የሚገኙ አካባቢዎች ከዚህ ቀደም በሳምንቱ ታይፈን ማይሳክ ካደረሰው ከባድ ጉዳት ገና አላገገሙም። ማይሳክ ቢያንስ 39 ሰዎች ለሞት ዳርጓል። በርካታ እንስሳትንም ገድሎ በግብርናው ዘርፍ ከፍተኛ ኪሳራ አስከትሏል። በተጨማሪም በማዕከላዊ የሁቤይ ግዛት 2 ያልተለመዱ አውሎ ነፋሶች ወይም ቶርናዶስ እንዲፈጠሩ ምክንያት ሆኗል። ለሰዓቱ ያዘጋጀናቸው ዜናዎች ይህን ይመስሉ ነበረ። ከጥቂት ሰዓታት በኋላ በሌሎች መረጃዎች እስከንገናኝ መልካም ቆይታ ይሁንላችሁ። ሐሳብ አስተያየታችሁን እንዲሁም ጥቆማችሁን ኮሜንት ማስቀመጫ ላይ ያስቀምጡልን። ታማኝነት ላለውና ለፈጣን መረጃ ኢቢኤን ዜናን ምርጫው ያድርጉ። አብሬያቸው የቆየሁት እኔ ጌታው ቃል ማንደፍሮት ነበርኩ። ኢቢኤን የዜና ቻናልን ሰብስክራይብ ማድረግዎን አይርሱ። ቀጣይነት ላለው መረጃ የደወል ምልክቱን ይጫኑ።